ሰዎች የወጣችሁ ሰዎች እጅ አሳዩ። ታዲያ ብዙ ሰው አለ። እሺ እባብ ሲወጣ ያያችሁ? አዎ በሏ። አያችሁ? እባብ ወጣ። ባለፈው ምን ወጣ ደግሞ? አንደኛ ጅብ፣ ሁለተኛ ምን ወጣ? ከየት ከተማ? ከሊሳና ከተማ። ምን ወጣ? አንደኛ ጅብ ወጣ። ሁለተኛ ምን ወጣ? አይታችኋል? ሰምታችኋል? ይሄንን ያደረገው ማን ነው? እሺ ሊሳና ስላበባሉ ሊሳና ጊዜው ያንተ ነው። ጊዜው ያንቺ ነው። ሊሳና ጉልበትሽን፣ ጤንነትሽን፣ በረከትሽን የበላ አውሬ ሞቷል። ውሰድ ባካችሁ። አንዴ አሜን በሉ። እጆቻችሁ ከፍ አድርጉና ሞቷል በሏል። ድገሙ፣ ሞቷል በሏል። ድገሙ፣ ሞቷል በሏል። ከዚህ በኋላ ለደጋሚና ለአስደጋሚ እኛ እንመችም። ይሄንን ከተማ እንቆጣጠራለን። ይሄ ጭብጨባ ለራሳችሁ ከሆነ ለራሳችሁ፣ ለጌታ ከሆነ ለጌታ ነው። ኢየሱስ ማን ነው? ጥቂት ጊዜ ሚክዬ አንድ ሶስት ሰው በተራ ይጠይቃል። በጣም ይውላል። ለዚህ ከተማ እናንተ ያያችሁትን ስትመሰክሩ አንደኛ ደስተኛ የሚሆነው እግዚአብሔር ነው። ለምን ካላችሁ ክብሬን አልከለከሉም ልጆቼ። እውነት ውሸት? በቃ የኔን ክብር ልጆቼ አልከለከሉም፣ አልደበቁም ነው ያለው። የሊሳና ከተማ ዋና አስተዳዳሪ ነኝ ለጊዜው። ስሜ ዳኘ መጨሮ ይባላለሁ። እሺ ክብር ለኢየሱስ እና አሁን በመካከላችን በጣም የተወደደው እግዚአብሔር ለዓለማችን ቀብቶ ያስነሳው ታላቅ የእግዚአብሔር ሰው ነቢይ ኤልያስ አባተ አለ። በዚህ ከተማ በሚደረገው በጸሎት ፕሮግራም በነቢዩ በኩል ከእግዚአብሔር ዘንድ ድምፅ መጥቶ ነበር። ከዚህ በፊት ጅብ እንደሚወጣ እግዚአብሔር ተናግሮ ነበር እና ትልቅ ጅብ በሰንሰለት የታሰረ ወጥቶ አይተናል። እዚህ ጋር ሁላችሁም አይታችኋል። በዚህ ከተማ ላይ እጁን እንደሚገልጥ ክንዱን እንደሚገልጥ ተናግሮ ነበር። እባብ እንደሚወጣ እግዚአብሔር ተናግሮ ነበር እና ከትንሽ ደቂቃዎች በፊት ትልቅ እባብ ወጥቶ አይተናል እና ስለዚህ ጸጋ ምን ይላሉ? ስለዚህ ስለተገለጠው ስለ እግዚአብሔር መልካምነት ምን ይናገራሉ? ምን ይላሉ? ለነዚህ ቅዱሳን እስቲ ጥሩ ነው። ይሄን አካባቢ ይሄን ሊሳናን ብቻ ሳይሆን ሊሳናና አካባቢው ከዚህ ሻሾጎ አለ፣ ከዚህ ድንበር ላይ ከምባታ አለ፣ ከዚህ አጎራባች ዳርሻ አለ፣ አነ ሌሞ አለ፣ ብዙ አለ። ሊሳና ብቻ አይደለም። ሁሉም የሊሳና አካባቢና ጎረቤቶቹ በዚህ አገልግሎት እንኳን ደስ አላችሁ ለማለት ፈልጋለሁ። ከዚያም በተጨማሪ በዚህ ሊሳና ላይ ነቢይ ኤልያስ ከመጣ ወዲህ ምን አይነት ለውጥ አለ ተብሎ ቢባል ብዙ ለውጦች አሉ ያየናቸው። ከቤታችን ተነስቶ እኔ ከራሴ ህይወት፣ ሰው ከራሱ ህይወት ነው የሚመሰክረው። ነቢይ ኤልያስ እችን አካባቢ መርገጥ ከጀመረ ወዲህ፣ እዚህ ጋር ይህንን አዳራሽ መስራት ከጀመረ ወዲህ፣ ፋውንዴሽን ከጀመረ ወዲህ እዚህ አካባቢ ብዙ ለውጥ አለ። ከአካባቢም ብሎም በኔ ቤት ብዙ ለውጥ ተገኝቷል። ይሄ ምንድነው? መጀመሪያ ፍቅር ነው። ከቤተሰብ ጋር ፍቅር። ይሄ አሁን እዚህ ጋር ቁጭ ብዬ ሲያስብ በቤቴ ላይ ያመጣ ለውጥ ምንድነው ብዬ ነው መጀመሪያ ራሴን የጠየቁት። በቤቴ ላይ ሰው በትዳር ኑሮ ባልና ሚስት ሆኖ ሳለ ቤተሰብን እየመራ የሚቀድመው ምንድነው ቢባል ፍቅር ነው። ፍቅር በቤታችን ላይ ፍልቅልቅ እያለ ያለ በአሁኑ ሰዓት በዚህ በነቢይ ላይ እግዚአብሔር እያደረገው ባለው ነገር ላይ በጣም እርካታ ወስጃለሁ። አንድ
አንደኛ በፍቅር እንዲካልኩ በቤቴ ላይ ፍቅር ሞልቶ ታስረፍርፏል በቤቴ ላይ አንደኛ ሁለተኛ ደግሞ በእስራኤል ላይ ለውጥ መጥቷል በእስራኤል ላይ እኔ የሚሰራ ንግድ ነው እንደምታውቁት ንግድ ነው በንግድ ላይ ከዚህ በፊት ሐሙስ ነው የምንነግደው በምንነግድበት ንግድ ማታ ጭቅጭቅ ብቻ ነበር አሁን ግን ነቢያችን መጥቶ እዚህ ከተማ ከገባ ወዲህ እሱም እዚህ ጋር ረግጦ መጸለይ ከጀመረ ወዲህ መተንበይ ከጀመረ ወዲህ በቤቴ ላይ ትልቅ ለውጥ በንግዴም ላይ መጥቷል በኔ ቤት ይሄን የሰራ እግዚአብሔር በእናንተም ቤት ይሰራል ብዬ አምናለሁ እያንዳንዳችሁ እዚህ ጋር መጣችሁ መናገር ትፈራላችሁ እንጂ ብዙ ነገር ያደረገውን እግዚአብሔር ምን እንዳደረገው እናንተ ራሳችሁ ምስክሮች ናችሁ ይሄ ነው በቤቴ ላይ ያደረገው በከተማ ላይ ያመጣው ለውጥ እግዚአብሔር ከተማችን እኛ ስንመኝ የነበረው መጀመሪያ ይሄ ፈውስ ይሄ ፕሮግራም ይሄ የእግዚአብሔር ቤት ሌላ አካባቢ ነው የምንሰማ አዲስ አበባ አዋሳ ወላይታ ሌላም አካባቢ ባደጉ ከተሞች ነው የነበረ እኛም እናንተም ያን ቦታ መቼ ደርሰን እንገላገል እዩ ጋር መቼ እንሂድ ሱራፌል ጋር መቼ እንሂድ ሌላውም ጋር መቼ እንሂድ እያልን መቼ እንሂድ እያልን ሳንሄድ በቤታችን ህልም ሆኖ ቀርቶ ነበር እግዚአብሔር ግን በተወለድንበት ባለንበት በራሳችን ቤት በመናድርበት እግዚአብሔር ራሱ ቀሎ ይዞ መጣ ኢየሱስ ጌታ ነው ይሄ ራሱ እግዚአብሔር ለሊሳና አስበዋል ማለት ነው እግዚአብሔር ሊሳናን ተመልክቷል ማለት ነው እግዚአብሔር አካባቢውን ዙሪያውን ሻሾጎን ሌሞን ከምባታን ሀዲያን ወላይታን ስልጤን ጉራጌን ኢትዮጵያውያንን እዚህ ይሄ ከተማ እስካሁን ድረስ ሁላችንም ኢትዮጵያውያኖች ነን ለሊሳና ብቻ አይደለም ለሁላችንም ነው የመጣ ይሄ ፈውስ ይሄ ሰላም ይሄ መርገም መስመር ሌላም ጅብ መሞት ኢባብ መገደል መርገም መመታት ለሁላችንም መጥቷል አጨብጭቡለት እስኪ ይሄን ያደረገው እግዚአብሔር የተመሰገነ ይሁን ገና አለ በቅራሬ ላይ ተሰክራላችሁ አትስከሩ ብዙ ነገሮችን እግዚአብሔር ይሰራል በነቢያችን ሆኖ ነቢያችንን ይጠቀማል እንጂ እግዚአብሔር ራሱ ነው የሚናገረው እግዚአብሔር ሰውን አንስቶ በወቅቱ ሰውን አንስቶ እግዚአብሔር ይናገራል ለእያንዳንዳችን ይናገራል ይሄ ማለት ቀላል ይመስላችኋል ቀላል አይደለም እንደ ጨዋታ የምናይበት አይደለም ተቋም ነው የሃይማኖት ተቋም ነው የፈውስ ተቋም ነው ወጣቶችን የሚያፈራ ተቋም ነው ከሱስ የሚያጋልል ተቋም ነው ከአሽሽ የሚያወጣ ተቋም ነው ከሰይጣን እጅ ፈልቅቆ የሚያወጣ ተቋም ነው ሃሌሉያ አሜን ስለዚህ ይሄንን ተቋም እኛም እንደ ሰው በእግዚአብሔር ምሪት እችን እናሳድጋለን እግዚአብሔርም ያሳድጋል እግዚአብሔር ዘመንህን ህይወትህን ቤተሰብህን ይባርክ ይላል አመሰግናለሁ ሽዋን ሎምቢዮን ነሳረሽ ቀራማ ሞከበደ አኔ ለወቀተማን ቴክኖሎጂ በጣም ሙክ ቴሌቪዥንን ሞምሳ ዋ ኩካም ኒውልን አፍሶን ኩልም ኩካን ካካን ሊሊሳና ሞሽሶን ካውልናም ዶላሮን ያጫዋ ምጣም እና ሊሳን ቆረቆራም ካንስ ኢቤዳ ወሂንቹ መሐም ሊኮይ
ዋከባ አምባሪቄን ነቢይ ኤልያስ ካውል አስያ ነቢይ ኤልያስ አስያ እና ሎበከቴን ካውል ለንዳደራን ያህያ ሎካን የባዩ ምዝሊካራ ከየቆጥ ሞጋ ዋቻን ፍራቴ ቆጣ ከባልባላ ምክንያት ነስ ካውል ለግን ሎበከታ ማንስ በአምነስ አምፔን ለግዳደሩማን ማልቾም ታጀርኮይ ኦይም ደራም ኪሳ ግዙኩን ሸይጣን ትኩይ ዮኡላ ኩል ኤያን ካናብይሽ ዋአስዩ ኩል ከባጣማ ነብይ ማንፋስ አበቃ ሞላኮታ ሎባካድ ካውሊ ውስጠቀ ጊባከሞ ያቀሰጋር ጊሰከም ያቁ ኦይ ሊከም ሎባካድ ባጤን ተማጣማኳን አለ እስላማይ አለ ኦርቶዶክሳይ አለ አማናኖይ ሎባካድ ባት ኒማናነ መጣዮ ለኩል አምባር ዋይከ ይጣሳግ ዋይን ሎምቢዮን አባነስ ጎቲች ካራማ አለባከሞ ያከሞ ማጭ ሰበኑም ለገን ሐማሽ ኤሳም ያከሞ ማጭ ሰበኑም ሐማሽ ወዲም ኡላኖን ሐሙሳኖን ሆንሳታ አዋራዳማ ለወሲን ለወሲን አዋጀሙ ሂሮ ጎቲች ወከመንች ጎቲች ወከሞቲች ማትበር ፋያ ኮታ ማትበር እንዳም ሻጉሎ ሰማኖማን ኤጎቲቹ ገሬቲ ባስካጣልሳ ሸይጣን ባት ከራ አውሌል ሜዳ ፍሳ አዋራዳባ ዋባጣ ዋይን ሎንዶና ኦዲን ኤያንንሰ ባአካ ትራቆሎ ጋር ያዋሰ ጋር ጉቦ ካባደን እጣ ትራሙና ካባደን ሐማሽነን ባጦማን ዮ ካባደን ሎባካን ልጆ ካባደን ኒዮስ ተማራ ሎባካት በየመዶቤስ ኒዮስ ዳደራ በየመዶቤስ ኒዮስ ቀራማም ደናም ቁቁራ ሄዮቤስ ደናም ባጦቤስ ደናም ተራቆቤስ ካራሙ ሸይጣን ከነቢ ኤልያስ ማሽቃት ትራሞላ ዋይን ሎምቢዮና ኤያኔ ዋኒ ሎባካት ባጦኩዮ አኖድም ዋ ካማሽካይነ ማትማንቹ ፋያ ታምር በጣማኮታ ካውላን ሊሳና ኤዶ እንደ ፋውስ ዮኮያ ማን ሙሉሊ ዋራ ካውል ሃንጨው ከመን ኩል ፋይዮ ኮምኔ ያቶ ማሽካም ካውሊ ሙሉሙሉላን ማሬራ ሶም ካውላንም ቢሮዋን ካውላንም ወርቋን ሸይጣን አመዳኮኮ ሸይጣን ዋግንደን ከማንቻስ የብክን ዋን ሎምቢዮና ያነ ዮሞ ዋማሶና ከማንች ዋን ኒናያ ቢኖምቤ ሸይጣን ኒያኖ ሀነቅ አምባሪሳ ነሾቤስን ዋካማንች አስያ ካባፎሪ ጋንታሞ ኩሃሬች 2014 ሃሬሽ ቀራማሞ ካራሰገን ፊካኒኖ ማኔ ሸይጣን ደሰ ባጥባጦዮ ኢየሱስ ንምኔ ባጦኮ ዋማሰውና ዮማን እዚህ ቦታ ላይ ስለተገለጠው ጸጋ ለዚህ ትውልድ ምን አይነት መልእክት ነው የምታስተላልፈው? በጣም ደስ ብሎኛልና ብዙ አቅመ ደካሞች አሉ፣ ገንዘብ የሌሉት አሉ፣ ትራንስፖርት ከፍሎ መሄድ የማይችሉት አሉ። እግዚአብሔር እሱን ደግሞ በምርት አርቶ ወደዚህ በእግዚአብሔር ምርት ስለመጣ በጣም ደስ ብሎኛል። እናንተም ደስ በሉ። እኔ የምለው አንድ ነገር ያው እግዚአብሔር እነን ወንድማችን ወይም ነብዩን እግዚአብሔር አሳልፎ ሰጥቶናል። ይሄንን ነገር ደግሞ እኛ በፍቅር እርስ በራሳችን ከጎን ሆነን ያው ሁላችንም ተስማምተን ከጎኔን ቆማለን ብለን ያው እንስማማለን። እናንተም ተስማማላችሁ ወይ? አጨብጭቡ ለእግዚአብሔር ክብር። አመሰግናለሁ። ጨርሻለሁ። እግዚአብሔር በሱ በኩል ተናግሮ በከተማችሁ ላይ ከሆነው ነገር ቢያንስ የተወሰነው ለዚህ እንድትመሰክር እንፈልጋለን። ብዙ ነገር ነው የሆነው። አንደኛው ከዚህ ከሊሳና በመጀመሪያ ጅብ ይወጣል ብሎ ከአፉ ቃል ሲወጣ ብዙዎች ያው አላመኑም። ያው ትንቢት ቃል ያው ላመና ብቻ ነው የሚሆነው። ሁለተኛ ደግሞ አካል ሲለብስ ብቻ ነው። ግን እግዚአብሔር ከአፉ እንደተናገረው ያው ጅብ ይወጣል ተብሎ ባሱ አፍ ላይ እግዚአብሔር ተናግሮ ነበርላ። እንደተናገረው ጅብ ከተማይቷ ላይ ተደብቆ ያለው ጅብ እግዚአብሔር በአደባባይ ላይ አውጥቷል። ስለ እባቡ መች ነው የተናገረው? እባቡስ ደግሞ መች ነው የወጣው? ይሄንንም ነገር ደግሞ አሁን የመጡ ቅዱሳን ስላሉ ለነሱ እንድትናገር በእግዚአብሔር ፍቅር እጠይቅሃለሁ።
በጣም ቅድም ከተማይቷን እየዞራ ከሱ አፍ በትክክል በተደጋጋሚ ሁለት ቃላት እየወጣ ነበር። ቀድሞ እግዚአብሔር አንድ ነገር ተናግሮ ነበርና እባብና ዘንዶ እንዳለው በቃ እግዚአብሔር አንድ አመት ሆኗል። እግዚአብሔር እየተናገረ እየጸለይኩ ያየሁት ነገር ነውና በተከታታይ እዛ ላይ የእባብና የዘንዶ መንፈስ እያለው ነበር። የእባብና የዘንዶ መንፈስ ይመታው እያለው ዛሬ እየጸለዩ ነበር። ከዛው በድንገት በየት በኩል እንደሆነ ቃሉ ደረሰ። ይው መንፈሱ ተመታ። በአደባባዩ ላይ እባቡ ተገደለ። ሌላ ተጨማሪ ነገር ያው ገና ሌላ ነገር ይወጣል ብለን ነው እየተጠባበቅ ነው። ከጎናችን ያለነው እየጸለኑ ደግሞ ያው በጣም ደስ ብሎኛል ወንድማችን በማገኛት እግዚአብሔር ቀብቶ ወደዚህ ሊሳና ላይ ምንድነው ብዙዎች ይረግጦ ሄዷል። ይችን ከተማ ብዙ ያለው ሰው ወደዛ ነው ሄደው። በሱ አፍ ደግሞ እግዚአብሔር እየተናገረ ነበር ለጉብኝት ወደዚች ወደ ሊሳና ብዙ ህዝብ ይመጣል ብሎ እግዚአብሔር በሱ አፍ እየተናገረ ነበር። ይህም ደግሞ በቅርብ ቀን ይሆናል። አጨብጭቡ። በመጨረሻ ማለት ጥያቄ ጠይቃለሁ። ይሄ የጸሎት አገልግሎት ወደዚህ ከተማ ከገባ በኋላ ብዙዎች ከሱስ እስራት እየተፈቱ ነው። ብዙዎች ከጨለማ መንግስት ወደ ብርሃን መንግስት እየመጡ ነው። ብዙዎች ወደ እግዚአብሔር መንግስት እየተቀላቀሉ ነው። ስለነዚህ ነፍሳት ምንድን ነው የምትለው? ከዚህ ከጸሎት አገልግሎት ደግሞ ወደፊት ምን ትጠብቃላችሁ? በጣም የሚገርም ነውና የጸሎት ፍሬ አይተናል። ያው በአንድ መጽሐፍ ቅዱስ ላይ ሲናገር ኢየሱስ ክርስቶስ እንዳለ ከኔ የሚበልጠውን ስራ ትሰራላችሁ አለው። ብዙዎች በጫት ቤት ነው የነበሩት። በተለያየው ሺሻ ቤት ነበሩ። አሁን ፕሮግራሙ ከተጀመረ በኋላ እዚህ ላይ ብዙ ልጆች ተሰብስበው መጥቷል። ሌሎችም እንገባለን እንካፈላለን እያሉ ነው። ለዚች ለጌታው ክብር እስኪያጨብጭቡ ሃሌሉያ።